ፈጣሪ አምላኬ ሆይ ውበቴ ሳይረግፍ ወጣትነቴ ሳያልፍ ለትዳር የሚሆን ባል ስጠኝ እያልኩ ለምነው ነበር። ይህን የምለምነው ለምን መሰለ? ለምንድን ነው? የአክስቴን ምክር እያስታወስኩ ነው። አክስቴ መሃን ናት። በመሃንነቷም ታዝናለች። በወጣትነት ዘመኗ ቆንጆ እንደነበረችና ብዙ ወንዶች እንዳፋጀች፣ ብዙ ወንዶች ለጋብቻ ሲጠይቋት ባለመፈለግ መጠቀሚያ ጊዜዋን እንደዋዛ እንዳሳለፈችና በመጨረሻ ለትዳር የሚፈልጋት ጠፍቶ በብቸኝነት እንደኖረች አዘውትራ ታጫውተኝ ነበር። እና ሁልጊዜ ወጣትነትና ውበት ኃላፊና ረጋፊ መሆኑን ስለምትመክረኝ በአእምሮዬ ውስጥ አንዳች ተጽዕኖ አሳድራብኝ ቶሎ ማግባትን እንድመኝ አድርጋኛለች። ሕይወት አክስቴ ስትል ወይዘሮ ስራሽን መሆኑን መደምደሚያ አላወቀም። እሱም እንደማንኛውም ሰው ወይዘሮ ስራሽ የሕይወት እናት መሆኗን ነው የሚያውቀው። ሕይወት ታሪኳን የምታወራለት አንድ ሌላ መሃን አክስት ያላት አድርጎ ወስዶታል። ሕይወትም አክስቴ ብላ ያወራችው ሳታስበው በስሜት ተመስጣ ቢሆንም መደምደሚያ ምስጢረኛዋ የሆነ እንደመምጣቱ መጠን ወደፊት ምስጢሩን ያውቀዋል በሚል ግምት ነው። እሺ አለ መደምደሚያ በስሜት እየተሳበ። አሁን ደግሞ ጸሎቴ እግዚአብሔር ከሰማይነህ እንዲገላግለኝ ነው አለችና ስሜቱን እያጠናች፣ መቼም ወንድሙ ብትሆንም ስሜቴ የሚገባ ይመስለኛል። ካንተ የምደብቀው ነገር የለኝም። ሐሳቤን ሳዋይህ የታመቀው ስሜት ይከፈልልኛል አለችው። ልክ ነሽ። እኔ ለሰማይነህ ወንድሙ በሆንም አንቺን መሳይ ልጅ ሕይወትሽን በስቃይ ኑሮ እንድትገፊ አልፈርድብሽም። ከቶውንም ከሰማይነህ ጋር በምንም መንገድ አትገናኙም። አዎ፣ ነገር ግን ከሰማይነህ ጋር መፋታትም ቀላል አይሆንም። እንዴት? አንደኛ ነገር ፈት የሚለው ቅጽል በሚቀጥለው የባል ምርጫዬ ላይ ተጽዕኖ ያሳድርብኛል። ሁለተኛ ነገር ደግሞ ሰማይነህ ጥርሴን አውልቆ አካለ ስንኩል አድርጎኛል። እነዚህ ሁለት ነገሮች ወጥመድ ሆነውብኛል በማለት የአክስቷን የአስተሳሰብ ተጽዕኖ በቀጥታ አስተጋባች። ሁለቱም ነገሮች አንቺነትሽን የሚለውጡ አይመስለኝም። ቢሆንም እንኳ ወጥመድ ሆነው ቀሪውን ሕይወትሽን በእስረኝነት እንድታሳልፊው ማድረግ ያለባቸው አይመስለኝም። እስረኝነቴን የምታውቅልኝ አንተ ብቻ ነህ። እንዲህ በአማረ ግቢና በተዋበ ቪላ ውስጥ የታሰርኩ ይመስለኛል። ጎርፉ የታሰርኩበትን ሰንሰለት ለማጥበቅ የሚጥር እኩይ ሆኖብኛል። የእናታችሁ ጥቃቅን ድርጊቶችና የአሽሙር ንግግራቸው ያስጠላኛል። ሁለቱም ዓይናቸውን ጨፍነው ሰማይነህን ሲደግፉ ይገርመኛል። እኔም ከሰው የተፈጠርኩ መሆኔን እንኳ ይረሱኛል። መደምደሚያ ከጎርፉ ጋር እንደማይግባባ ታውቃለች። በየአጋጣሚው ሲጋጩም ተመልክታለች። እናቱ ሲዘለፉበት ግን ቅር ይለው ይሆናል ብላ ስሜቱን ለማጥናት ሞከረች። ሆኖም ስሜቱን ከመልሶ አገኘችው። በሁለቱም አትፍረጅባቸው። የእነሱ ክፋትና ፊት መንሳት የሰማይነህ የስሜት ነጸብራቅ ነው። ሁለቱም የእሱን ፊት እያዩ እሱን ሆነው የሚያድሩ ናቸው። ጎርፉ የሆዱ ባሪያ ስለሆነ ሕሊና የለውም። እናታችን ደግሞ ሰማይነህን በመጀመሪያ ልጅነቱ መውደድ ብቻ ሳይሆን በሀብት አመንጭነቱና ትልቅነቱ ወደ ማምለክ ደረጃ ደርሳለች። ሰማይነህ ካንቺ ጋር ጤናማ ፍቅር ቢኖረው የእነሱም አመለካከት ይለወጣል የሚል እምነት አለኝ። ጎርፉን ሆዱን እየሞላሽና ማወራረጃውን እየጋትሽ አንቺም ልትገዢው ትችያለሽ። የችግሩ ቁልፍ ያለው ሰማይነህ ጋር ነው። እሱ ግን ምን ሆኖ ነው አለች ሕይወት የሰማይነህ ሁኔታ ግራ እንዳጋባት በማመልከት። ድርጊቱ ሁሉ የጤንነት አይመስለኝም። አዎ፣ አስቸጋሪ ነው። ምናልባት ሀብት የሚፈጥረው በሽታ ይሆናል። ገንዘብ ከእውቀት ጋር ሲሆንና እውቀቱ ገንዘቡን ሲያዘው ጥሩ ነው። ገንቢና ቀና መንገድ የሚከተልም ይሆናል። ገንዘብ ባዶ ጭንቅላት ውስጥ ገብቶ ካዘዘበትና ከፈነጨበት ግን በሽታ ይሆናል፣ አጥፊም ነው። ችግሩ ግን አብዛኛውን ጊዜ ዕውቀትና ገንዘብ አይገናኙም፣ ይፈራራሉ። ገንዘብ እንዳሻው የሚጨፍርበትንና የሚያመልከውን የማይማን አእምሮ ይመርጣል። ዕውቀት ደግሞ ድህነትን ተጣብቆ ሲፈላሰፍ ይኖራል። ዋናው ነገር ሰዎች ከሁለቱ በአንደኛው መንገድ የራሳቸውን ደስታ ፈጥረው የራሳቸውን ስካር ሰክረው ይኖራሉ። የሌላውን መብት ሳይነካና ሳይጎዳ ራስን ብቻ የሚያስደስት ስካር ጥሩ ነው። ሌላውን እየጎዳ ደስታ የሚሰጥ ስካር ግን መጥፎ በሽታ ነው። መደምደሚያ ንግግሩን አቋርጦ የሕይወትን ስሜት ለማጥናት ሞከረ። እየተከተለችው ነው። ከመስመሩ ወጥቶ እንዳያዘበራርቅባት እየተጠነቀቀ ወደ ርዕሱ ገባ። ሰማይነህ ዕድሜውን ያሳለፈው ሀብት በማግበስበስ ነው። እስትንፋሱ ገንዘብ ነው። ማኅበራዊ ግንኙነቱ ገንዘብ ነው። በደሙ ውስጥ የሚዘዋወረው ገንዘብ ነው። ባዶ ጭንቅላቱን የሞላው ገንዘብ ነው። የሚያስበውም በገንዘብ ኃይል ነው። እሱ ገንዘብን አምልኮ እንደሰገደለት ሁሉ የእሱን ባለሀብትነት የሚያመልኩ ሰዎች ከስሩ ሲመለከት በገንዘብ ላይ የተመሠረተ የበላይነት ስሜት ያሳብደዋል። ይህ ሰው በገንዘቡ ምንም ነገር ማድረግና ማስደረግ ወደሚችልበት ደረጃ ደርሶ ይሆናል። ገንዘቡ የሚፈጥረው እብጠት ቀላል አይደለም። አንዳንዴ ሰማይነህን ሳየው
በገንዘብ ኃይል የሚንቀሳቀስ ማሽን ይመስለኛል። ሰውነቱ ይጠፋብኛል። ዕድሜውን ያሳለፈው ሀብት በማግበስበስ እንደመሆኑ መጠን ሴት ለመምረጥም ጊዜ አልነበረውም። ምን አይነት ሴት እንደሚፈልግም አያውቅም። ሀብት ቆንጆ ሴትን ጭምር ይገዛል የሚል እምነት ይኖረዋል። እዚህ ላይ ነው እንግዲህ ችግሩ። ከሴቷ የሚፈልገው ወሲብ ከሆነ ሊገዛ ይችላል። ፍቅርን ግን ሊገዛው አይችልም። ሴቷ ዕቃ አይደለችም፣ ሰው ናት። ስሜቷን በተለያዩ መንገዶች ትገልጻለች። ገላዋን ሰጥታው ስሜቷን ልትከለክለው ትችላለች። ስሜቷን ማጣቱና በገንዘብ ሊገዛው ያለመቻሉ እሱን ያናድደዋል። የሚገርምህ ግን ስሜቴን ለማወቅ እንኳን ዕድል አልሰጠኝም። ከተዋወቅንበት ቀን ጀምሮ በቅናት ሲገላምጠኝና ሲቆጣጠረኝ ነው የኖረው አለች አቋርጣው። ምናልባት ቁንጅናሽን ይሆናል የገዛው። እሱ እንደሚናገረው ከሆነ ብዙ ገንዘብ አጥቶብሻል። በገንዘብ ኃይሉን ለመናሽን መግዛት ይፈልጋል። የሰውነት ስሜትሽን ረግጦ እንደ አሻንጉሊት ሊያንከባልልሽና ጎዝ አድርጎ ሊያስቀምጥሽ ይመኛል። ሌሎች እንዲያዩበትና እንዲመኙበት አይፈልግም። ሴትነትሽንና ቁንጅናሽን እንጂ ስሜትሽን ስላልገዛው እምነት የለውም። አቅፎሽ ተኝቶ ከሱ ጋር ያለሽ አይመስለውም። አጠገቡ ሆነሽ ሩቅ የሄድሽበት ይመስለዋል። በማንኛውም አጋጣሚ ስሜትሽ የሚወሰልትበት ይመስለዋል። ካዩሽና ከቀረቡሽ ጋር ሁሉ ልብሽ የሚሸፍት ይመስለዋል። ምናልባት የቅናቱ ምንጭ ይሄ ሊሆን ይችላል። በአገራችን ቅናት የፍቅር ጥላ ናት የሚባል አነጋገር አለ። ስህተት ይመስለኛል። ጤናማ ፍቅር ቅናት አያውቅም። በቅናት ተሸብቦ ከማሰቃየትና ከመሰቃየት ይልቅ በነጻነት መተማመንን ያዳብራል። ሊቃውንቱ እንደሚሉት አንድን ሰው ማፍቀር ማለት እንዲኖር መኮትኮትና እንዲያድግ መጋበዝ ነው። እነዚህ ነገሮች ደግሞ ነጻነትን ይጠይቃሉ። አፍነው ጨለማ ውስጥ በማስቀመጥ መኮትኮትና ማሳደግ አይቻልም። ቅናት ተፈጥሯዊ ነው የሚሉ አሉ። በዚህ ጉዳይ ላይ አንድ መጽሐፍ ውስጥ ያገኘሁት ሐሳብ ትዝ ይለኛል። ቅናት በመሰረቱ በባህላዊ ሁኔታዎች የሚወሰን ማህበራዊ ልምድ ነው። በዓለም ውስጥ ከሚገኙ በርካታ የህብረተሰብ ክፍሎች ኤስኮም፣ ማርቆሳን፣ የምዕራብ አፍሪካው ሎሚ፣ የቦሊቪያው ሴራኖና በመሳሰሉት ሀገራት ቅናት በዝቅተኛ ደረጃ ላይ ይገኛል። የኢንዲያው ቶዳ ውስጥ ደግሞ ቅናት የሚባል ነገር ፈጽሞ አይገኝም። ቅናት ተፈጥሯዊ ላለመሆኑ እነዚህ በቂ ምሳሌዎች ናቸው። ሊቃውንቱ እንደሚተነትኑት ከሆነ ቅናት የሚመሰረተው በጋብቻው አይነት ላይ ነው። ነፃ ጋብቻና ዝግ ጋብቻ ብለው በሁለት ይከፍሉታል። ነፃ ጋብቻ ከአንድ በላይ ጋብቻንና የግብረ ሥጋ ግንኙነትን ሲፈቅድ፣ ዝግ ጋብቻ ግን አንድ ለአንድ የሚለውን ውል ይደነግጋል። ይህ የዝግ ጋብቻ ውል በባህላዊ ሁኔታዎች አስገዳጅነት የግል ይዞታን ይፈጥራል። ከአንድ ሰው ጋር ብቻ የግብረ ሥጋ ግንኙነት የማድረግና አንድ ሰው ብቻ የመያዝ ጽንሰ ሐሳብ ጥልቅ የሆነ ጥገኝነትን፣ ሕፃናዊ ቅብጥብጥ ጸባይንና በራስ ያለመተማመንን ያስከትላል። በራስ ባልተማመኑ ቁጥር ደግሞ የበለጠ ቀናተኛ እየሆኑ መሄድ አይቀርም። አብርሃም ማስሌው እንደሚለው ቅናት ሁልጊዜ የበለጠ መራራቅንና ስር የሰደደ በራስ ያለመተማመንን ያስከትላል። ደግሞም ቅናት ልክ እንደ አጥፊ ካንሰር የበለጠ ቅናት እየፈጠረ ይሄዳል። የሰማይነህ የቅናት አይነት በዚህ ደረጃ የሚመደብ ይመስለኛል። ይህ ቅናት ፍቅረኛን ላለማጣት ከሚደረግ ፍራቻ የሚመነጭ ነው። ሆኖም ፍቅርን ያጠፋዋል። ሕይወት የስሜት ሕዋሶቿ ሁሉ የተኮረኮረ ያህል ነቃች። መደምደሚያ የውስጥ ስሜቷን ሲገልጽላት ደስ አላት። የጠዋት ፀሐይ ፊቷ ላይ ስታርፍ ወገግ አደረገቻት። ሰሞኑን በሕመም ደብዝዞ የከረመው ገጽታዋ ከአበቦቹ ጋር እየተያያዘ ፈካ። ፍቅረኛለች እንዴ አለችው በድንገት። መደምደሚያ ያላሰበው ጥያቄ በመሆኑ ክው ብሎ ደንግጦ ምላሱ ተሳሰረ። ላቡ በጀርባው በኩል ጠብ ሲል ተሰማው። አይኖቹን ማሳረፊያ ያጣ ይመስል ከወዲያ ወዲህ አቅበዘበዛቸው። ግን ምን አስደነገጠው? ሕይወት እንደሆነ የወንድሙ ሚስት ናት። እሱም ደንገጥሯ ሆኖ ነው የሚያጫውታት። ይህንን ጥያቄ እንዴት ጠየቅሽኝ? ማለቴ አንተን ያፈቀረች ሴት ዕድለኛ ነች ለማለት ፈልጌ ነው። ነጻ አስተሳሰብ ያለው ወንድ ማግኘት ትልቅ ጸጋ መሆኑን የተረዳሁት አሁን ነው። የመደምደሚያ ቁመናም ሆነ መልክ አይስብም። ቀለም የመጠጠው ቀጭን ሰውነቱ እርቃኑን ቢታይ ምናልባትም ያስፈራ ይሆናል። ነገር ግን እንዲህ ቀርበው ሐሳቡን ሲካፈሉትና እምነቱን ሲጋሩት ፍቅር ላይ ይጥላል። ሰው የሚወደደው በውጫዊ አካሉ ሳይሆን በውስጣዊ ማንነቱ መሆኑን ያስመሰክራል። ሕይወት መደምደሚያን ቀርባ ካወቀችው ጊዜ ጀምሮ ይህንን ታዝባ ለታላላቅ ወንድሞችህ የአንተን አስተሳሰብ ግማሽ ቢሰጣቸው ምን ነበረበት ብላለች። አትጨነቅ፣ ጥያቄን መመለስ ካልፈለግ ተወው አለችው። የመደምደሚያን መደናገጥ ስለታዘበች ስለ ፍቅረኛው መናገር አይፈልግ ይሆናል በማለት። አይ ሌላ ሳይሆን በ28 ዓመቴ ፍቅረኛ የለኝም ማለቴ ከብዶኝ ነው። ግን ለምን? እኔ እንጃ። ወንድሜ ሀብት በማግበስበስ ዕድሜውን እንደፈጀው ሁሉ እኔም ዕውቀት በማግበስበስ ዕድሜን እየፈጀው ይሆናል።
ምናልባት ሐሳባዊ ሆኜ በአፌ ከማነበብ በቀር በተግባር የሴቶችን ልብ ማሸነፍ ሳልችል ቀርቼ ይሆናል። ወይንም ደግሞ ሴቶቹን እንደምፈልጋቸው ሳላገኛቸው ቀርቼ ይሆናል። በሁሉም ወይንም በአንዱ ምክንያት እስካሁን በፍቅር ስለ ፍቅር የያዝኳት ሴት የለችም። የወንድሜ ሚስት ሆኜ ባንገናኝ ኖሮ እኔ አልለቅህም ነበር አለች ሕይወት በልቧ። እንዲህም ስልሽ ጭራሹን ከሴት ጋር ግንኙነት የለኝም ማለቴ አይደለም። በወሲብ የቀረብኳትን ሴት ፍቅረኛ አድርጌ አልቆጥራትም። ሬሞንድ ጋሌ አንተ ማነህ በሚለው መጽሐፉ እንደገለጸው ፍቅርና ወሲብ ተመሳሳይ አይደሉም። ወሲብ ከሰውነት ጋር የተቆራኘ ተፈጥሯዊ ፍላጎት ሲሆን፣ ፍቅር ግን በሁለት የተለያዩ ሰዎች መካከል ያለ ስሜታዊ ግንኙነት ነው። የወሲብ ዓላማ በሰውነት እንቅስቃሴ የደም ስሮችን እብጠት ማኮማተር ሲሆን፣ የፍቅር ዓላማ ግን የመንፈስን ውጥረት ማርገብ ነው። ወሲብ እርካታን ይፈልጋል፣ ፍቅር ደግሞ ደስታን ይፈልጋል። ወሲብ የተፈጥሮ ክስተት ሲሆን፣ ፍቅር ግን የባህል እድገት ውጤት ነው። እንደ ባህሩ ጺሞ ሴቶችን ጠልተህ እንዳትቀር ቶሎ ማፍቀር ይኖርብሃል በማለት ነገሩን እንደ ቀልድ አጠፍ አደረገችበት። ባህሩ ጺሞን መደምደሚያም ያውቀዋል። በግብዣና በተለያዩ አጋጣሚዎች ቤታቸው ሲመጣ ትንሽ ሳይከራከሩ አይለያዩም። በሴቶች ላይ ሁለቱ ያላቸው አመለካከት ፍጹም የተራራቀ ነው። እኔ እንደ ጋሼ ባህሩ ሴቶችን የመጥላትና የመናቅ ባህሪ የለብኝም። በፍቅር በክብርና በነጻነት ላይ የተመሰረተ ግንኙነት ነው የምፈልገው። ጋሽ ባህሩ ይህን መሳይ ጸባይ ያመጣው ሚስቱ ከከዳችው በኋላ መሆኑን ሰምቻለሁ። እኔም ሰምቻለሁ። ሁሉንም ሴቶች በእሷ ዓይን እያያቸው ነው። ሰማይነህም ላይ ይህንን በሽታውን እንዳያጋባበት ያስፈራል። ከማንም ይልቅ የሚቀርበውና የሚያዳምጠው እሱን ነው። ቅናትን በሚያክል በሽታ ላይ ጥላቻና ንቀት ከተጨመረበትማ አዲዮስ። ቪላ ቤት ውስጥ በክብር መታሰርሽ ቀርቶ ወደ ማድ ቤት ተወርውረሽ ይቆለፍብሻል ብሎ እንደ መቀለድ ጥርሱን ብልጭ አደረገ። ሕይወት ግን አልሳቀችም። ስለ ፍቅር ምንነት ሲወያዩ በደስታ ፊቷ የፈካውን ያህል አሁን ስለ ሰማይነህ ስታስብ በአንድ ጊዜ ሰውነቷ ተለዋወጠ። የመደምደሚያ ገለጻ ደስታ የሚፈጥር ቢሆንም ሐሳባዊ ነው። አሁን እሷ የምትገኘው ግን ተግባራዊ ጨለማ ውስጥ ነው። ከጨለማው መውጫ መንገድ ስታሰላስል ግራ ይገባታል። ጥፋት የፈጸምሽው መጀመሪያ ነው አላት መደምደሚያ የገጿን መለዋወጥ ሲመለከት ስሜቷ ገብቶት። እንዴት? ምን አይነት ጥፋት? ከሰማይነህ ጋር ከመጋባትሽ በፊት ምርጫሽን ማስተካከል ነበረብሽ። ጋብቻን መወሰን ቀላል ነገር አይደለም። በአስተሳሰብ መቀራረብን፣ በስሜት መተሳሰርን፣ በፍቅር መከባበርን፣ መቻቻልን፣ አንተ ትብስ አንቺ ትብሽ መባባልን ይጠይቃል። ይህን ያህል የአስተሳሰብ ልዩነት ኖሯችሁ እንዴት ለጋብቻ እንደተፈቃቀዳችሁ ይገርመኛል። በዚያ ላይ ደግሞ በጣም ሰፊ የዕድሜ ልዩነት አላችሁ በማለት ፍርጥርጥ አድርጎ ነገራት። ልክ ነህ። ሆኖም ግን ምርጫው የኔ ሳይሆን ያክስቴ ነበር። ያኔም አካል ባያጋባችን አሁንም እንዳልፋታ የምትከለክለኝ እሷ ናት አለችው በምሬት። እንዴት? የገንዘብ ፍቅር ከሰማይነህ ጋር አንድ አድርጎ ስላስማማቸው እኔን ሸጣለት ግንኙነቷን አጠናከረች። አሁንም ከባርነት እንዳልወጣ አጥብቃ ታገለኛለች ካለችው በኋላ ድምጿን ሰብስባ አክስቴ ክፉ ሰው አይደለችም። ስቄ ተጫውቼ በደስታ እንዳድግ የተቻላትን ያህል ተንከባክባኛለች። በማይመስላት ነገር ብትቆጣና ብትገስጸኝም ባመነችበት ነገር ሁሉ ፍቅሯንና ደግነቷን አሳይታኛለች። ሆኖም ግን አሁን እንደምረዳው ከፍተኛ የገንዘብ ፍቅር ሰፍሮባታል። ምናልባትም ከዘመዶቿ ሁሉ ርቃ ብቻዋን የምትኖረው ለዚህ ይሆናል። ማንኛውንም ግንኙነትና እንቅስቃሴ በገንዘብ ማስላት የጀመረች ይመስለኛል። ቅድም አንተ ስለ ሰማይነህ ገንዘብ መውደድና ማምለክ ስታወራልኝ እኔም አክስቴን እያሰብኩ ነበር። ሰዎች ገንዘብን ማፍቀርና ማምለክ ሲጀምሩ ለሰው ያላቸው ፍቅርና ክብር መቀነሳቸው አይቀሬ ነው። መደምደሚያ ግር እንዳለው ከፊቷ ላይ ያነበበች። አክስቷና እናቷ እንደተምታቱበት ስላወቀች ታሪኳን ልትነግረው ፈለገች። ላቀረቡትና ላመኑት ሰው ሆድ ውስጥ ያለውን በሙሉ ዘግዝከው ሲያጫውቱት የሐሳብ መከፈልና መጠነኛ እፎይታ ያስገኛል። ሕይወትን እንድትተነፍስ ከውስጥ የሚገፋፋት እንዲህ አይነቱ ስሜት ነው። አክስቴ የምልህ እናንተ በእናትነቷ የምታውቋትን ወይዘሮ ስራሽ ብዙን ነው። እሷ አሳዳጊ እንጂ ወላጅነቴ አይደለችም ከማለቷ ፊቷን ክፍት አለው። ወላጅ እናትሽስ? አለ መደምደሚያ ይበልጥ ግራ እየገባውና የእሷን ስሜት ተከትሎ እያዘነ። እናትና አባቴ ገና በሕፃንነቴ ሞተዋል። ታላቅ ወንድሜን ይዘው ሽርሽር ሲሄዱ በመኪና አደጋ ሁሉም አለቁ። እኔ አክስቴ ቤት ቀርቼ ስለነበር ተረፍኩ። አክስቴ እንደ እናት ሆና ልጄ እያለች አሳድገችኝ። እኔም እንደ እናቴ እማዬ እያልኳት አደግኩ።
ወላጆቼን ማጣቴ እንዳይሰማኝ ተንከባክባና ሞላቃን ያሳደገችኝ። ወላጆቼ ነፍስ ሳላውቅና ፍቅራቸውን ማጣጣም ሳልጀምር ስለተለዩኝ ካደኩም በኋላ ሐዘኑ ጠልቆ አልተሰማኝም ነበር። አሁን ግን ወደ ኋላ ተመልሼ እያዘንኩ ነው። ያክስቴን አንዳንድ ሁኔታዎች ስመለከት ስላልወለደችኝ ይሆናል የሚል ስሜት እየፈጠረብኝ ነው። ሳታስበው እንባዋ ቀድሞ በጉንጮቿ ላይ ወረደ። መደምደሚያም ስሜቱን መቆጣጠር አልቻለም። አይኑ ላይ ደርሰው ግጥም ያሉትን የእንባ ዘለላዎች መንገድ ለቀቀላቸው። ለአንድ አፍታ ያህል የጋራ ስሜታቸውን በእንባ ገለጹ። ይህች ዓለም ጨካኝ ናት አለ መደምደሚያ ከኪሱ መሐረብ አውጥቶ አይኖቹን እየጠራረገ። አሁን ከሰማይነህ ጋር ተፋትቼ ብሄድ እንኳን ያክስቴ ቤት መሸሻ እንደማይሆነኝ እየገባኝ ነው። ኃይለኛ ግንባር ፈጥረዋል። መሄጃ የሌለኝ ፍጡር መሆኔ እየተሰማኝ ነው። አክስቴ የኖረችው ከዘመዶቻችን ርቃ ስለሆነ አሁን መሸሻ ሊሆነኝ የሚችል ቀድሞ የቀረብኩት ዘመድም የለኝም። አንቺን መሳይ ቆንጆ ወጣት እንኳ መሸሻ አያጣም በማለት ሊያጽናናት ሞከረ። የት ነው መሸሻዬ? ቡና ቤት ውስጥ ሽርሙጥና? አሁን ያለው ክፍት ቦታ እሱ ብቻ ይመስለኛል አለችው፣ ጠይም ፊቷ ላይ ሐዘንና ምሬት እየተነበበ። አረመን በወጣሽ ለድልሽም አይስተው። ዓለም ሰፊ ናት። አንቺም ገና ወጣት ነሽ። ከፊትሽ ብዙ ድል ይጠብቅሻል። ለማንኛውም በተስፋ መጓዝ ይኖርብሻል። ጨለማ የምትመለከችበት ዕድሜ ላይ አይደለም ያለሽው። አዎ፣ ወጣትነቴና ውበቴ ልበ ሙሉ አድርገውኝ ቆይተዋል። እንዲህ የማዝንም የምጨነቅም ሰው አልነበርኩም። እድሌ ሰማይነህ ላይ ከጣለችኝ ጀምሮ ግን መፍራት ጀምሬያለሁ። ጨለማ እንጂ ብርሃን አልታይሽ ብሎኛል። አንዳንዴ በትንሽ እንቅፋት ዓለም የጨለመ መስሎ የሚታየን ጊዜ አለ። እንዲህ አይነቱ ስሜት ጊዜያዊና ሰይጣናዊ ስለሆነ ተስፋ ሊያስቆርጠን አይገባም። ሰሞኑን ግን አንድ ነገር እያሰብኩ ነው አለችው እንባዋን ጠራርጋ ወደ ሩቅ እየተመለከተች። ምንድነው እሱ? ሄኖክ የሚባል የልጅነት ጓደኛዬ ነበር። ቅድም ስለ እውነተኛ ፍቅር ስትገልጽልኝ ሐሳቤ ውስጥ የመጣው እሱ ነው። የፍቅርን ትኩሳት የማውቀው በሱ ነው። አሁን ያለው ውጭ አገር ስለሆነ በአድራሻው ልጽፍለት አስቤያለሁ። ምናልባት እሱ መሸሻ ይሆነኝ ይሆናል፣ ማን ያውቃል። የሰማይነህ እናትና ጎርፉ ወደ እነሱ ሲመጡ ስለተመለከተች ንግግሯን አቋረጠች። ጎርፉ ሁለቱ የተነጋገሩትን ባይሰማም በርቀት ተደብቆ እንቅስቃሴያቸውንና ሁኔታቸውን ሲከታተል ነበር። ሁለቱም ሲላቀሱ ተመልክቷል። እንባቸውን እየጠራረጉ ሲተዛዘኑና ሲወያዩ ተመልክቷል። በዚህ ምክንያት ጥርጣሬው ወደ ሌላ አቅጣጫ ሄዶ ይህንን ጉድ እናታችን ማየት አለባት ብሎ ነው እየጎተተ ያመጣቸው። ለሰማይነህ አቀነባብሮ የሚያቀርብለትን ትርኢት በማየቱ ደስ ብሎታል። እንዲህ አይነቱ የስለላ ሪፖርት ጠቃሚ ጉርሻ ሊያስገኝ ይችላል በሚል ግምት ፈንድቋል። አጠገባቸው ሲደርሱ መደምደሚያ እንባውን የጠረገበትን መሐረብ እንኳ ወደ ኪሱ ሳይመልስ በእጁ እንዳንጠለጠለው አገኙት። እጅ ከፍንጅ በማለት ጎርፉ እንደ ቡሃቃ የሰፋ አፉን አንድ የለቀቀው። ምኑን? አለ መደምደሚያ ተደናግጦ። ምን እያደረጋችሁ ነው? አሉ የሰማይነህ እናት በቁጣ። ፀሐይ የሞቅና አላቸው መደምደሚያ። ፀሐይ መሞቅ ያስለቅሳል እንዴ? ሆይ ያልታያችሁ እንዳይመስላችሁ፣ ጉዳችሁን አይቼላችኋለሁ። የጎርፉ ንግግር ሕይወትን አስደንግጦ ክው ሲያደርጋት መደምደሚያን ደግሞ አናዶት ብው አደረገው። የምን ጉድ ነው የምታወራው? የወንድምህን ሚስት የመከጀልህን ጉድ ነዋ። ማ እኔ? አዎ አንተ። በዓይኔ በብረቱ አይቼሃለሁ። እኔ እኮ እንዳንተ ከብት አይደለሁም፣ ሕሊና ያለኝ ሰው ነኝ። በእንዲህ አይነቱ የሥነ ምግባር ብልሹነት ፈጽሞ ልትጠረጥረኝ አይገባም ነበር። የወንድሜን ሚስት የሚያስደፍረኝ ምንም አይነት የሞራል ውድቀት አልደረሰብኝም፣ ሰብዕናዬም አይፈቅድልኝም። እንዲህ አይነቱን ምግባረ ብልሹነት ማሰብህ ራሱ የውስጥ ፍላጎትህን ያንጸባርቃል። ከብት? ማን ነው ከብት? እኔ ጎርፉ? አዎ አንተ። ራስህን አታውቀውም እንዴ? ወንድማማቾቹ ሊተናነቁ ሽቅብና ቁልቁል ተፋጠጡ። ጎርፉ ግዙፍ ሰውነቱን ሊያሳርፍበት ጡንቻውን ወጣጥሮ አይኖቹን አጉረጠረጠ። መደምደሚያም ምንም ብቀጥን ጠጅ ነኝ እያለ ጅማቶቹ ቀጭን ፊቱ ላይ ተገታትረው ለፊልም ያነሳሱት። የጎርፉን የአካል ግዝፈት ከምንም አልቆጠረም። ደደብ ጭንቅላቱ ግዙፍ ሰውነቱን እንደ ልቡ ማዘዝ አይችልም። አሳቻ ቦታ ፈልጌ አስተናፈሰዋለሁ በማለት በቅጥነቱ ቅልጥፍና እየተጽናና የመደባደብ እልህ ተናነቀው። መጀመሪያ ዘሎ በቴስታ ቢመታው ሰማይ ምድሩን ሊያዞርበት እንደሚችል ገመተ። ጎርፉ በበኩሉ በአካል እንቅስቃሴ መደምደሚያ ሊወራጭበት እንደሚችል በማሰብ በፈረጠመ ጡንቻው አንድ የተሸክሞ ሊያፈርጠው ፈለገ።
ይሄንን ሰንጠር ሰውነቱን ሰባብሬ የአልጋ ቁራኛ አድርገዋለሁ ብሎ በልቡ ፎከረ። ሁለተኛ ይለምደኝም እስኪል ድረስ አስተኝቶ ለመርገጥ ተመኘ። ከሁለት አንዳቸው እጃቸውን ከመሰንዘራቸው በፊት እናትየው መሃላቸው ገብተው ቆሙ። እንዴ ምን ልትሆኑ ነው? ልትደባደቡ? ጉድ አትፈሩም እንዴ? በሉ መጀመሪያ እኔን ደብድቡኝ። እኔ እናታችሁ በሕይወት ቆሜ እናንተ ልጆቼ አትደባደቡም እያሉ የጎርፉን ክንድ ይዘው ወደ ኋላ እየገፉ አሸሹት። ሕይወት በጭንቀት ተውጣ በሷ ምክንያት የተፈጠረው ችግር እያሳሰባትና የቀድሞው ብሶቷ ከውስጥ እየፈነቀላት በማልቀስ ላይ ነበረች። እናትየው ጎርፉን ሲይዙ እሷም የመደምደሚያን ክንድ እየጎተተች ገላገለችው። ልቀቂኝ አላት መደምደሚያ እልህ እየተናነቀውና መገላገሉ እያባሰበት። እባክተው በእናት በኋላ ነገሩ የሚከረው በእኔ ላይ ነው አለችው ሕይወት በሹክሹክታ ድምፅ። ቆይ ግድ የለም አፈርድሜ ባላስግጥህ እኔ ወንድ አይደለሁም እያለ ጎርፉ ከወዲያ ፎከረ። እናትየው ጎርፉን እየተቆጡና እያባበሉ ወደ ቤት አስገብተውት ለቁርስ ከተዘጋጀው ገንፎ በትልቅ ሳህን ሙሉ ሰጥተው አፉን አስያዙት። አደራህን ጎርፉ ይህን ነገር ሰማይነህ እንዳይሰማ። ምን ማለትሽ ነው ማማ? እነግረዋለሁ። የወንድሜን ጥቃት ማየት አልፈልግም። በአባታችሁ አጥንት ይዤሃለሁ ጎርፉ። ሰማይነህ ይህንን ከሰማ እብድ ነው የሚሆነው። ልጆቹን እኛን መክራቸዋለን። ልጅነት ነው እንዲህ የሚያደርጋቸው። ማን ነው ልጅ? መደምደሚያ። እሱ የሚሠራውንና የሚናገረውን ማንም አያደርገውም። አንቺ ነሽ እያሞላቀቅሽ ለዚህ አበቃሽው። ግድ የለም ለሁሉም ነገር መላ ይፈልግለታል። አሁን ብቻ ይችን ነገር ለማንም ትንፍሽ እንዳትል። በአባታችሁ አጽም ይዤሃለሁ። ኋላ ጸብህ ከኔ ጋር ነው። የእናታቸው ልብ ወደ መደምደሚያ እንደሚያደላ ጎርፉ ያውቃል። አንዳንዴ የከረረ ጸብ ተጣልተው ሊጨክንበት የማይችለውም እሳቸውን እየፈራ ነው። አሁንም ነገሩን ቸል ብሎት የቀረበለትን ገንፎ መሰልቀጥ ጀመረ። አሁን ደግሞ ወደ ቤት አትገቡም እንዴ? እዚያ ምን ታደርጋላችሁ? አሉ የሰማይነህ እናት ወደ ሕይወትና መደምደሚያ ተመልሰው። ሕይወት አዝማሚያቸው ስላላማራት ቁጣቸውን ፈርታ ፈጠን እያለች ወደ ቤት ገባች። ሆኖም የፈራቸው አልቀረላትም። ምንድነው እንዲህ መልከስከስ? ምንድነው እንዲህ ቀሚስ መጣል? ክብሩን የሚጠብቀው ባለቤቱ ነው። ሴት ልጅ የምትከበረው ከሁሉም ነገር ቆጠብ ሆና ስትቀመጥ ነው። በየሜዳው መገልፈጥና መላቀስ ምን ዋጋ አለው? ሲሏት እንዳልሰማች ሆና ወደፊቷ ገሰገሰች። አሮጊቷ ደግሞ ጀርባዋን ሰጥታቸው በመሄዷ ተናደው ይበልጥ በግልጽ መናገር ጀመሩ። አይ ምን ነውቴ? ልጆችን እንድታጣያቸውና እንድታበጣብጫቸው አልፈልግም። ትኖሪ እንደሆን ክብርሽን ጠበቀሽ ኖሪ። ሕይወት ይህንን በዝምታ መቋቋም አልቻለችም። ለአንድ አፍታ ቆም ብላ በንዴት ራሷን እየነቀነቀች ምንድነው የሚያወሩት ማማ? እንዴት አይነት መጥፎ ንግግር ነው የሚናገሩት? የኔን ልብ ንጽሕና የሚያውቀው አንድ እግዚአብሔር ብቻ ነው አለቻቸው። ከእሳቸው ሸሽታ ወደ ቤት ስትገባ ጎርፉን አየችው። አንዳች ቆሻሻ ነገር እንዳየች ሁሉ ተጸየፈችው። ሆኖም ከንቱ ጥርጣሬውን እውነት አድርጎ ለሰማይነህ ቢነግረው በሷም ሆነ በመደምደሚያ ላይ የሚደርሰውን ችግር በመገመት ቢያንስ ጥርጣሬውን ልታስተባብልለት ፈለገች። ጎርፉ የምታምነኝ ከሆነ እኔ እውነቱን ልንገርህ። ከመደምደሚያ ጋር አንተ የጠረጠርከው አይነት ግንኙነት የለንም። ከቶንም አላሰብንም። የየግል ታሪካችንን ስንጨዋወት ተዛዝነን የተላቀስነው። በምትፈልገው ነገር እምልልሃለሁ አለችው። በሆዷ ግን እየረገመችውና ብሽቀቷን የሚገልጽላት ስድብ ሁሉ እየሰደበችው ነበር። አንቺ አታውቂውም የሱን ነገር። እያሳሳቀሽና እያስለቀሰሽ በኋላ ልብሽን ሊያሸፍተው ነው። ባለጌ ስለሆነ ተጠንቀቂው ብሏት የገንፎውን ሳህን እየጠራረገ ማንኪያውን ሲልስ ሕይወት በልቧ ባለጌስ አንተ ሆነ ሆዳም ብላው ወደ መኝታ ክፍሏ ገባች። ጎርፉ ቁርሱን ጨርሶ ወደ ታክሲ ሥራው ለመሰማራት ከቤት ሲወጣ እናቱና መደምደሚያ ውጭ ቆመው ሲጨቃጨቁ ተመለከተ። መደምደሚያ ገና ንዴቱ ስላልበረደለት ጥርሱን እያንቀጫቀጨ በርቀት አፈጠጠበት። ጎርፉ ግን ሆዱ ሲሞላ ጸቡን ጭራሽ የረሳው ይመስላል። የክፋቱን ያህል ቂም ይዞ መቆየት አይችልም። ዞር ሲል ይረሳዋል። አሁንም ነገር ዓለሙን ወዲያው እንደረሳው ሁሉ ባሉ ደህና ዋሉ ብሏቸው ታክሲውን አስነስቶ ሄደ። መደምደሚያም ከእናቱ ጋር ክርክሩን ቀጠለ። ማማ እኔ እንድታምኚኝ እፈልጋለሁ። የዚህን የከብት ልጅሽን ምክር ሰምተሽ የኔንና የሕይወትን ግንኙነት በሌላ መንገድ መጠርጠር የለብሽም። በጣም ተሳስተሻል። እሷንም መጥፎ ቃል ስትናገሪያት በመስማቴ በጣም አዝኜብሻለሁ። አንተ ከእሷ ጋር መጣበቁ ቢቀርብህ ምን ነው? ለምን ሰው የሚመክርህን አትሰማም ልጄ? እሷስ ማን አላት? ብቻዋን እኮ ናት። አንዳችሁ ከሌላችሁ ተሽላችሁ አይዞሽ እንኳ አትሏት። መሃላችሁ ገብታ መከራዋን አየች። ገና በወጣትነቷ ለዚህ ዕድል በመዳረጓ
ልክ እንደ እህቴ ታሳዝነኛለች። ይህን መሳይ ውበትና የወጣትነት ብሩህ አእምሮ ይዛ በሰማይነህ የቅናት ሰንሰለት መጠፈሯ ያሳዝነኛል። እንዴ ምን ጎደለባትና ነው የምታሳዝን? ሰማይነህ እንደሆን እንኳን ለሷ ለሌሎች የሚተርፍ ሀብት አለው። አንቀባሮ ነው ያዛት። በወርቅ ላይ ወርቅ፣ በጨርቅ ላይ ጨርቅ እያንበሸበሻት ነው። ቤቷም እንደሆን ሙሉ ነው። በሳምንት 2 ጊዜ በግ ይታረዳል። የቁርጥ ሥጋ ጮማው ጠብ እያለ በየቀኑ ይገባል። ምን አጣችና ነው የሚታዘንላት? ታይ እንጂ ማማ፣ እንደሷ አትበይ። ለወድ ብቻ የሚኖር ከብት ነው። ለጌጥና ለጨርቅ ብቻ የሚኖርም ዕቃ ነው። የሰው ልጅ ከሁሉም በላይ የአእምሮ ሰላም፣ ፍቅርና ከበሬታ ያስፈልገዋል። ሕይወት እነዚህን ነገሮች እዚህ ቤት ውስጥ አላገኘችም። እንደኔ ቀሪውን ዕድሜዋን ከምታቃጥሉባት ከሰማይነህ ጋር አሁኑኑ ቢፋቱ ይሻላቸዋል። ፈጽሞ አብረው የሚሄዱ ሰዎች አይደሉም ብሎ ዕቅጩን ነገራቸው። የሰማይነህ እናት ራሳቸውን ይዘው ጮኹ። ሰውነታቸው በአንድ የተለዋወጠ። በል በቃ፣ እኔ እንደሰማሁ ማንም እንዳይሰማ። የመፋታት ነገር ፈጽሞ የማይነሳ ነው። ለምን? እስካልተስማሙ ድረስ በግድ አብረው መኖር የለባቸውም። ዓለም ሰፊ ናት። ለእሷ ብቻ ሳይሆን ፍቹ የሚጠቅመው ለሱም ነው። ኧረ እባክህ በቃ መደምደሚያ። የማታውቀውን ነገር አትዘባርቅ እኮ ነው የምልህ። ምንድን ነው ችግሩ? እናትየው ትንሽ አሰብ ሲያደርጉ ቆዩና